እንዴት ናችሁ? ዛሬ አንድ ነገር ይዤላችሁ መጥቻለሁ። እሱ ምንድነው? አንድ ወንድማችን ከኔም ከናንተ ምክር ይፈልጋል። ተጨነቀበት ነገር ጽፎ ልኮልኛል። እሱን አነብላችኋለሁ። ካዳመጣችሁ በላይ መልእክታችንም ሆነ አስተያየቶቻችሁን በኮሜንት ላይ አስፍሩልን። ሰላም እህቴ ሄለን እንዴት ነሽ? ለምሰጣችሁ ምክሮ ሳላደንቅሽ አላልፍም። እናመሰግናለን ሄለን። ብዙ ተከታታይ ስላለሽ የኔና የፍቅረኛዬን ታሪክ አንቺንም ሆነ ተከታታዮችሽን አስተያየት ብትሰጡበት ብለን ምክራችሁን ፈልገን ብቅ ብለናል። ወደ ጉዳያችን ንግባ። እኔና ፍቅረኛዬ የተዋወቅነው ሁለታችንም ሌላ ግብተን መኖር ከጀመርን ከ3 ዓመት በኋላ ነበር። የዛሬዋ ፍቅረኛዬም ትዳር የመሰረተችው በእድሜዋ በጣም ብዙ ከሚበልጣት ሲሆን በቤተሰብ ጫና ሳትወድ በግድ ነው ያገባችው። የሚገርመው ነገር እኔም ያገባኋት በእድሜ የምትበልጠኝና በአጋጣሚ ነው ያገባኋት። የዛሬዋ ፍቅረኛዬ ሆነ እኔ ልጆች ወልደናል። ቀድመን ካገባናቸው እኔና የዛሬዋ ፍቅረኛዬ ልጅ ለ8 ዓመት ያህል ተፋቅረን በተስፋ እስካሁን አለን። አሁን ፍቅራችን አቅም በላይ ሆነና አሁን ለ2 ዓመት በላይ እሷም ሆነች እኔ ከባለቤቶቻችን ጋር ሙሉ ግንኙነት የለንም። ትዳራችንም ያው ለስሙ ነው እና ወዳጆቼ እነሱ ጋር ሆነን ፍቅር ላንሰጣቸው መኖርም ለነሱ ጉዳት ነው ብለን ሁለታችንም በግልጽ ልንነግራቸው ወስነናል። ምን ትመክሩናላችሁ? ለ8 ዓመት ያህል ታግሰን ኖረናል። ሁለታችንም ባለቤቶቻችንን ሳንወድ ለ10 ዓመት በላይ በግድ በይሉንታ ኖረናል። አሁን ግን አልቻልንም። የሁለታችንም ባለቤቶች ሌላ ሰው እንደምንወድ ያውቃሉ። ለ10 ዓመት ያህል ለሰው ኖረናል። አሁን ግን ለራሳችን ለመኖር ወስነናል። እኔም ሆንኩ የዛሬ ፍቅረኛዬ እጅግ በጣም ብዙ መከራን አይተናል። ወዳጆቼ እርስዎ ቢሆኑ በእኛ ቦታ ምን ያደርጋሉ? ሄለን ያንቺንም ሆነ የተከታታዮችሽን መልስ በፍጥነት እንፈልጋለን። ለምታደርግልን ትብብር እናመሰግናለን ብሎ ይሄን ልኮልኛል። እናንተ ብትሆኑ ምን ትላላችሁ? እኔ በዚህ ጉዳይ ላይ በቀጣይ በግጥም መለስበታለሁ። እስኪ በስደት የምኖሩ እህት ወንድሞቼ ከሀገር ቤት የሚሆን ከስደት የሚጀምር ህይወት ታሪክ ካላችሁ በፍቅርም ዙሪያ ይሁን እንዲሁም በቤተሰብ ወይም በግል ህይወታችሁ ላይ የደረሰባችሁ ያሳለፋችሁት ህይወት ታሪክ ካለ በቮይስ መልኩም ሆነ በጽሁፍ ማጋራት ከፈለጋችሁ የዋትስአፕ ቁጥሬን እሰጣችኋለሁ። በዛ ላኩልኝ። ሁላችንም ያሳለፍነው ህይወት ታሪክ አለ። አሳዛኝ ቢሆን አብዛኞቻችን ግን ያሳለፍነው ህይወት ታሪክ አለ። መናገር የምንፈልገው ከአንዳንድ ሰው ወይ ደግሞ ምክር የምንፈልገው አሁን ያለንበትም ሁኔታ የተጨነቅን የሆነ ሰዎች ብናወራው ማን ይሰማናል የምትሉ ልጆች አላችሁ። ፎቶአችሁንም ሆነ ያላችሁበትን ሀገር የትም ተወላጅ እንደሆናችሁ ሳትናገሩ ታሪካችሁን ወይ የተጨነቃችሁበትን ነገር በቮይስ መልኩ ብታቀርቡት ሰዎች ጋር መፍትሄ ልታገኙ ትችላላችሁ። ከአንድ ብርቱ 2 መድኃኒቱ አይደለም የሚባለው። ስለዚህ መፍትሄ አይታጣም። ማንነታችሁን ሳትናገሩ ከጀምራችሁ ወይም የጨረሳችሁት ወይ ደግሞ አሁን መፍትሄ የምትፈልጉት ነገር ካለ እኔ ቁጥር ሰጣችሁና በቮይስ መልኩ አቅርቡ። አይኛ በቮይስ አንፈልግም በጽሁፍ ነው የምትፈልጉት ካላችሁ ደግሞ ጽሁፍ ላኩልኝ። እኔ በቮይስ መልኩ አቀርብላችኋለሁ ማለት ነው። ከዚህ በፊት ቲክታክ ላይ ብዙ ጊዜ ጠይቃችሁኛል በዛኛው ፔጅ። ነገር ግን እንዲሁ አጫጭር ነገር ነው የምፖስትላችሁ፣ ረጅም አይደለም። ስለዚህ በዩቲዩብ እና በፌስቡክ ገጼ አቀርብላችኋለሁ። ከኮሜንተሮችም ሆነ እኔም ባለኝ እንትን ከምትሰጡኝ ሆነ እንትን ከምትሉኝ ነገር እያየሁ መልስላችኋለሁ ማለት ነው። ይሄ ነው። አመሰግናለሁ። በተረፈ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ቪዲዮውን አበረታቱ። በግጥም ዙሪያ መለሳለሁ ብያለሁ። ስለዚህ ግጥም ፖስት አለ ከእንግዲህ ወዲያ። ሁላችሁም ሰብስክራይብ አድርጉኝ። አመሰግናለሁ።